በዘመናችን ኢሉሚናቲ የሚለውን ስም ሰምቶ የማያውቅ ሰው ማግኘት እጅግ አደጋች ነው። በሆሊውድ ፊልሞች፣ በሙዚቃ ቪዲዮዎች፣ በታዋቂ ግለሰቦች የእጅ ምልክት አልፎ ተርፎም በዓለማችን ትልልቅ ፖለቲካዊና ኢኮኖሚያዊ ውሳኔዎች ጀርባ ዓለምን ከወዲያ ማዶ በሚስጥር የሚመራው ይህ ድርጅት ነው የሚል አፈታሪክ ለዘመናት ሲነገር እንሰማለን። ጦርነቶች ሲነሱ፣ ኢኮኖሚ ሲንቀጠቀጥ ወይም የፖለቲካ መሪዎች ሲወድቁ ብዙዎች ጣታቸውን ወደዚህ ሚስጥራዊ ስም ይቀስራሉ። ነገር ግን የፖፕ ካልቸር አፈታሪኮችንና የሴራ ወይም የኮንስፓይረሲ ትንተናዎችን ገለል አድርገን የታሪክ ማህደርን በጥንቃቄ ስንመረምር እውነታው ፈጽሞ የተለየ ሆኖ እናገኘዋለን። በሚስጥር የተመሰረተው ይህ ድርጅት በእርግጥ ማን ነበር? መስራቾቹስ ምን አይነት ዓላማ ነበራቸው? ዓለምን በክፋት ለመቆጣጠር አልመው የተነሱ ኃይሎች ነበሩ ወይስ የራሳቸው ፍልስፍና ሰለባ የሆኑ ተራ ሰዎች? እናስ እውነተኛው ድርጅት እንዴትና ለምን በ7 ዓመታት ውስጥ ሙሉ በሙሉ ሊፈርስ ቻለ? ዛሬ በቪዲዮአችን ከ200 ዓመታት በፊት ወደ ነበረችው የ18ኛው ክፍለ ዘመን አውሮፓ ተመልሰን የዚህን ድርጅት ምስረታ፣ የእድገት ሚስጥርና አስገራሚ ውድቀት እንቃኛለን። እንኳን ወደ ዓለም ማህደር በሰላም መጣችሁ። በዚህ ቻናል የዓለማችንን የወደፊት ዕጣ ፈንታ የለወጡ ታላላቅ ክስተቶችን፣ የመንግስታትን መነሳትና መውደቅ እንዲሁም በታሪክ ገጽ ላይ አሻራቸውን ጥለው ያለፉ ሰዎችን ታሪክ እንቃኛለን። በየሳምንቱ ማክሰኞና ሐሙስ አዳዲስ ቪዲዮዎችን ይዤላችሁ የመቀርብ ይሆናል። እነዚህ ቪዲዮዎች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቪዲዮንም ከወደዳችሁት ላይክ ያድርጉ። በዘመናችን ስለ ኢሉሚናቲ የሚነገሩ በርካታ መንፈሳዊ፣ ሃይማኖታዊና የሴራ ወይም የኮንስፓይረሲ ትንተናዎች እንዳሉ እናውቃለን። የዚህ ቪዲዮ ዋና ዓላማ የትኛውንም እምነት ወይም አመለካከት መቃወም ሳይሆን የታሪክ ተመራማሪዎችና የተጠበቁ ጥንታዊ ሰነዶች የሚያረጋግጡትን የ18ኛውን ክፍለ ዘመን እውነተኛ የታሪክ ሂደቶች ገለልተኛ በሆነ መንገድ ማቅረብ ብቻ ነው። አሁን ጉዟችንን ወደ 18ኛው ክፍለ ዘመን አውሮፓ በማድረግ ታሪካችንን እንጀምር። የኢሉሚናቲን እውነተኛ ታሪክ ለመረዳት በመጀመሪያ ታሪክ ወደ ተከሰተበት 18ኛው ክፍለ ዘመን አውሮፓ መመለስ ይኖርብናል። በዚያ ዘመን በባቫሪያ በአሁኗ ደቡባዊ ጀርመን የካቶሊክ ቤተክርስቲያንና የፊውዳል ንጉሳዊ ስርዓቱ ፍጹም የሆነ የፖለቲካ፣ የኢኮኖሚና የትምህርት የበላይነት ነበራቸው። ነፃ አስተሳሰብ፣ አዳዲስ የሳይንስ ግኝቶችና የመንግስትን አካሄድ መጠየቅ እንደ ከባድ ወንጀል ይቆጠር ነበር። ታሪካችንን የምንጀምረው እንደ አውሮፓውያን አቆጣጠር ሜይ 1 ቀን 1776 በባቫሪያ ኢንጎልስታድት በተባለች ትንሽ የዩኒቨርሲቲ ከተማ ውስጥ ነው። የድርጅቱ መስራች አደም ቫይስሃውፐት የተባለ የ28 ዓመት ወጣት የህግ ፕሮፌሰር ነበር። ቫይስሃውፐት በወቅቱ በነበረው የካቶሊክ ቤተክርስቲያን ጥብቅ ቁጥጥርና በነፃ አሳቢዎች ላይ በሚደረገው ጫና እጅግ የተበሳጨ ሰው ነበር። እሱ የአውሮፓን የብርሃን ዘመን ወይም ኢንላይትመንት ፍልስፍና ማለትም በምክንያታዊነት፣ በሳይንስና በግል ነፃነት ማመንን በጥብቅ ይደግፍ ነበር። ቫይስሃውፐት እነዚህን ሐሳቦች በግልጽ ማስተማር ወይም ማንጸባረቅ ከስራው የሚያስባርረውና ለእስር የሚያዳርገው በመሆኑ ሐሳቡን በሚስጥር የሚያስፋፋበትን መንገድ መፈለግ ጀመረ። በዚህ ቀን ምሽት ቫይስሃውፐት ከ4ቱ የዩኒቨርሲቲ ተማሪዎቹ ጋር በሚስጥር ተገናኘ። 5ቱ ወጣቶች በመካከላቸው የነበረውን ዓላማ በሚስጥር ለመያዝ ማሉ። ድርጅታቸውንም በመጀመሪያ ኦርደር ኦፍ ፐርፌክቲቢሊስትስ ወይም የፍጹማን ማህበር ብለው ሰየሙት። ከጥቂት ጊዜ በኋላ ግን ስሙን ወደ ኢሉሚናቲ ማለትም የበራላቸው ወይም የነቁት ሲሉ ቀየሩት። እዚህ ጋር ግን አንድ እውነት መገንዘብ አለብን። የቫይስሃውፐት የመጀመሪያ ዓላማ በዘመናችን እንደሚነገረው ዓለምን በክፋትና በሰይጣናዊ መንገድ ለመቆጣጠር አልነበረም። ይልቁንም የድርጅቱ መመሪያዎች እንደሚያስረዱት ዋና ዓላማው የመንግስትን አምባገነንነት መዋጋት፣ የሃይማኖት አባቶች በፖለቲካና በትምህርት ላይ ያላቸውን ፍጹም የበላይነት ማስቀረት እንዲሁም ለሴቶች የትምህርትና ማህበራዊ መብት ማመቻቸት ነበር። ነገር ግን እነዚህ ሐሳቦች በወቅቱ ለነበሩት ነገስታትና ቤተክርስቲያናት እንዳደገኛ ህዝብ ማሳደሚያና የመንግስት ግልበጣ ሴራ ይታዩ ስለነበር ድርጅቱ በፍጹም ሚስጥር መመራት ነበረበት። አባላቱ እርስ በርስ በመደበኛ ስማቸው አይጠራሩም ነበር። መስራቹ ቫይስሃውፐት ራሱን ስፓርታከስ ብሎ ሲሰይም ሌሎች አባላትም የጥንታዊ ግሪክ እና የሮም ታዋቂ ስሞችን ወሰዱ። የከተሞች ስም እንኳን በሚስጥር ኮድ ቀየሩት።
ለምሳሌ ኢንጎልስታትድ ኤሌውሲስ በሚል ስም ትጠራ ነበር። በተጨማሪም ደብዳቤዎቻቸውን በሚስጥር ምልክቶችና በሂሳባዊ ኮዶች ይጽፉ ነበር። የሚያስገርመው ደግሞ የድርጅቱ የመጀመሪያና ኦፊሴላዊ ምልክት ዛሬ በዶላር ላይ የምናየው የፒራሚድ አይን አልነበረም። ይልቁንም በጥንታዊ የግሪክ አፈ ታሪክ የእውቀትና የጥበብ ምልክት የሆነችው የሚነርቫ ጉጉት ወይም ኦል ኦፍ ሚነርቫ ነበረች። ቫይስሃውፐት ድርጅቱን አቋቁሞ በመጀመሪያዎቹ ጥቂት ዓመታት አባላቱን ከደርዘን በላይ ማሳደግ አልቻለም ነበር። ምክንያቱም አዳዲስ አባላትን መመልመል እጅግ ጥንቃቄ የሚጠይቅና አሰልቺ ሂደት በመሆኑ ነው። እንደ አውሮፓውያን አቆጣጠር በ1777 ቫይስሃውፐት አንድ እጅግ ብልህነት የተሞላበት ስትራቴጂ ቀየሰ። በወቅቱ በመላው አውሮፓ ተስፋፍቶ የነበረው የፍሪሜሰን ማህበር አባል በመሆን ገባ። የቫይስሃውፐት እቅድ ፍሪሜሰንን መገልገል ነበር። በፍሪሜሰን ማህበር ውስጥ በርካታ ሀብታሞች፣ መኳንንቶች፣ የፖለቲካ ሰዎችና ምሁራን አባል ስለነበሩ ቫይስሃውፐትና ታማኝ ደቀ መዛሙርቱ በሚስጥር ወደ ፍሪሜሰን ስብሰባዎች እየገቡ ተጽዕኖ ፈጣሪ የሆኑ ሰዎችን ወደ ኢሉሚናቲ መመልመል ጀመሩ። ይህ አካሄድ እንደ አውሮፓውያን አቆጣጠር በ1780 ለውጥ ለማምጣት ቻለ። በዚያ ዓመት ባሮን አዶልፍ ቮን ክኒገ የተባለ ተጽዕኖ ፈጣሪና ከፍተኛ ስም ያለው የጀርመን መኳንንት ድርጅቱን ተቀላቀለ። የክኒገ መምጣት ለኢሉሚናቲ ድርጅት ትልቅ ወርቃማ በር ከፈተ። ክኒገ ድርጅቱን ከተቀላቀለ በኋላ የኢሉሚናቲ ውስጣዊ አወቃቀርና እርከን ሙሉ በሙሉ አሻሻለው። አዳዲስ አባላት የሚመለመሉበትን መንገድ ቀላልና ማራኪ አረገው። በክኒገ አማካኝነት ድርጅቱ በአጭር ጊዜ ውስጥ በወቅቱ እጅግ ታዋቂ የነበሩ ሰዎችን አባላት ማድረግ ቻለ። ከነዚህም መካከል ታዋቂው የጀርመን ደራሲና ፈላስፋ ዮሐን ቮልፍጋንግ ቮን ጎተ፣ የዌማር ከተማ መስፍን ካርል ኦገስት እንዲሁም በርካታ የዩኒቨርሲቲ ፕሮፌሰሮች፣ የሕግ ባለሙያዎችና የቤተ መንግስት ከፍተኛ ባለስልጣናት ይገኙበታል። በስኬቱ ማዕበል ወቅት ማለትም እንደ አውሮፓውያን አቆጣጠር በ1782 እና በ1783 መካከል ኢሉሚናቲ በመላው አውሮፓ ከ2000 በላይ አባላት ማፍራት ችሎ ነበር። በጀርመን፣ በኦስትሪያ፣ በሃንጋሪ እና ፈረንሳይ ውስጥ ቅርንጫፎችን ከፈተ። ድርጅቱ በመንግስት አወቃቀሮች ውስጥ በሚስጥር በመግባት የነጻ አስተሳሰብ ሐሳቦች በህግና በትምህርት ስርዓት ውስጥ እንዲካተቱ ተጽዕኖ ማሳደር ጀምሮም ነበር። ነገር ግን ይህ ፈጣን እድገትና ያልተገደበ ፍላጎት የራሱን የጥፋት ዘር ይዞ እየመጣ ነበር። የኢሉሚናቲ ድርጅት ወደ ከፍተኛ የስልጣን እድገት ማዕበል በወጣበት በዚህ ወቅት በውስጡ ትላልቅ ውዝግቦች መፈንዳት ጀመሩ። ዋነኛው ውዝግብ የመጣው በመስራቹ አደም ቫይስሃውፐት እና ድርጅቱን በከፍተኛ ደረጃ ባስፋፋው ባሮን ቮን ክኒገ መካከል ነበር። ቫይስሃውፐት በድርጅቱ ላይ ፍጹም የበላይነት እንዲኖረው ይፈልግ ነበር። ክኒገ ደግሞ የበለጠ ነፃነትና ተቋማዊ አደረጃጀት ይፈልግ ነበር። በሁለቱ መሪዎች መካከል በተፈጠረው የሐሳብና የስልጣን ግጭት ምክንያት እንደ አውሮፓውያን አቆጣጠር በ1784 ክኒገ ድርጅቱን ትቶ ወጣ። ይህ የውስጥ መከፋፈል እንደተሰማ በውጭ በኩል ደግሞ ትልቅ አደጋ ገጠማቸው። የባቫሪያ ገዢ የነበሩት ካርል ቴዎዶር በካቶሊክ ቤተክርስቲያን ግፊትና ሚስጥራዊ ማህበራት መንግስቴን ይገለብጣሉ በሚል ስጋት እንደ አውሮፓውያን አቆጣጠር በ1784 እና በ1785 ጥብቅ አዋጆችን አወጡ። አዋጆቹ ማንኛውም ያልተፈቀደ ሚስጥራዊ ማህበር ወይም ስብስብ በጥብቅ የተከለከለና ህገወጥ መሆኑን አወጁ። እንደ አውሮፓውያን አቆጣጠር በ1786 የባቫሪያ ፖሊሶች የኢሉሚናቲ ቁልፍ አመራር የነበረውን የዣቬር ቮን ዥዋክን መኖሪያ ቤት በድንገት በረበሩ። በዚህ ጊዜ የድርጅቱ ሚስጥራዊ ደብዳቤዎች፣ የአባላት ዝርዝር፣ የሚስጥር ኮዶችና የመንግስትና የቤተክርስቲያን ስርዓትን ለመለወጥ የተዘጋጁ ሰነዶች በሙሉ በቁጥጥር ስር ዋሉ። የባቫሪያ መንግስት እነዚህን የተያዙ ሰነዶች ለህዝብ ይፋ አረጋቸው። ይህም በወቅቱ ህዝቡና መንግስት በድርጅቱ ላይ ከፍተኛ ቁጣ እንዲያስነሱ አደረገ። አደም ቫይስሃውፐት ከባቫሪያ ተሰዶ ወደ ጎታ ከተማ አመለጠ። በዚህም እስከ ህይወቱ ፍጻሜ ድረስ በስደተኝነትና በብቸኝነት ኖረ። እንደ አውሮፓውያን አቆጣጠር በ1787 እና በ1788 መካከል የባቫሪያው ኢሉሚናቲ ድርጅት ሙሉ በሙሉ ፈረሰ።
ታዲያ እንደ አውሮፓውያን አቆጣጠር በ1788 በይፋ የፈረሰ ድርጅት እንዴት ዛሬ ድረስ ዓለምን በሚስጥርና በሰይጣናዊ መንገድ ይመራል የሚል አመለካከት በመላው ዓለም ሊስፋፋ ቻለ? ለዚህ ትልቅ ምክንያት የሆኑት ከፈረንሳይ አብዮት ማለትም እንደ አውሮፓውያን አቆጣጠር ከ1789 በኋላ የተጻፉ የተለያዩ መጻሕፍትና የሴራ ትንተናዎች ናቸው። እንደ ኦግስቲን ባሩኤል ያሉ የታሪክ ጸሐፊዎች የፈረንሳይ አብዮት የተካሄደው በህዝብ ብሶት ሳይሆን በዚሁ የኢሉሚናቲ አባላት ሚስጥራዊ ሴራ ነው የሚል መጽሐፍ ጻፉ። ከጊዜ በኋላም ይህ አመለካከት እያደገ እየተጋነነና ከአስተሳሰብ አልፎ ከሃይማኖታዊና መንፈሳዊ ትንተናዎች ጋር እየተያያዘ መጣ። በ20ኛው እና በ21ኛው ክፍለ ዘመን ደግሞ የሆሊውድ ፊልሞች፣ ልብ ወለድ መጽሐፍትና የሙዚቃ ኢንዱስትሪ ይህንን ሚስጥራዊ ስም ለንግድና የተመልካች ትኩረት ለመሳብ በሰፊው ተጠቀሙበት። ለምሳሌ በአሜሪካ ዶላር ላይ የምናየው የምስጢር አይንና ፒራሚድ ምልክት የአሜሪካ ምስረታ ታሪካዊ ማህተም እንጂ ከባቫሪያው ኢሉሚናቲ ጋር ታሪካዊ ግንኙነት እንደሌለው የታሪክ ሰነዶች ያስረዳሉ። የኢሉሚናቲ እውነተኛ ምልክት ቀደም ሲል እንዳየነው የሚነርቫ ጉጉት ነበረች። በጥቅሉ ሲታይ በ18ኛው ክፍለ ዘመን የነበረው እውነተኛው የባቫሪያ ኢሉሚናቲ በውስጥ ሽኩቻና በመንግስት እገዳ በ7 ዓመት ውስጥ የጠፋ አጭር ዕድሜ የነበረው ቡድን ነው። በዘመናችን የሚነገሩ መንፈሳዊና የሴራ ትንተናዎች የራሳቸው መነሻና አመለካከት ቢኖራቸውም የተለያዩ የታሪክ ማህደራት የሚያረጋግጡት እውነት ግን የባቫሪያው ድርጅት ታሪክ ይህንን የሚመስል ነው። እናንተስ በዘመናችን ስለሚነገሩ የኢሉሚናቲ አመለካከቶችና የሴራ ትንተናዎች ምን ታስባላችሁ? ሐሳባችሁንና አስተያየታችሁን ከታች በኮሜንት ማስቀመጫው ላይ ጻፉልኝ። ውድ የዓለም ታሪክ ማህደር ተከታታዮች የዛሬው ቪዲዮ ይህንን ይመስል ነበር። ይህን ቪዲዮ ከወደዳችሁት አሁኑኑ ላይክ ያድርጉ። ይህን ቪዲዮ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስ ቪዲዮዎችን በየሳምንቱ ማክሰኞና ሐሙስ ይዤላችሁ የመመለስ ይሆናል። በሳምንት 2 ጊዜ የምለቃቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው አስደናቂ ታሪክ እስከምንገናኝ ሰላም ሁኑ።